ሰላም ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የማሳያችሁ ዋቻሞ ዩኒቨርሲቲ ይባላል። እኔ ያለሁበት ግቢ ነው። ብዙ ባላሳያችሁም አይ ቲንክ ትንሽ ሚኒመም በትንሽ አሳያችኋለሁ ማለት ነው። እና ይህን ሰሞን ጠፍቼ ነበረ። ያው ስራ ቢዚ አድርጎኝ ነው የጠፋሁት። እንደሚታወቀው አንድ አካባቢ ብቻ ነው የማሳያችሁ። በሰፊው ሁሉንም አሳያችኋለሁኝ። አንዳንድ ቲፖችን እነግራችኋለሁኝ። እየተከታተላችሁ እስከ መጨረሻ እንድታዩ እፈልጋለሁኝ ማለት ነው። እነዚህ ላብራቶሪ ክላሶች ናቸው። ኬሚስትሪ ላብራቶሪ እዛ ጋ አለ። እዚህ አካባቢ ደግሞ መማሪያ ክላሶች ናቸው። ወደዚህ ጎን ማለት ነው። ወደዚህ ጀርባ መማሪያ ክላሶች ናቸው። ተመሳሳይ ናቸው እንዳለ በየዙሪያውን ይመሳሰላሉ። ምን ይላል? ኮሌጅ ኦፍ ናቹራል ኤንድ ኮምፒቲሽናል ሳይንስ ይላል። ናቹራል እንደ ኮምፒቲሽናል ሳይንስ የሚገቡ ተማሪዎች ከዚህ ነው እንትን የሚሉት ማለት ነው። ግቢው በጣም ሰፊ ነው። ሁሉንም ባላሳያችሁም ቀስ በቀስ አንዳንዱን እያሳዩዋችሁ እንሄዳለን ማለት ነው። አሁን እያስጎበኛችሁ ያለሁት ዋቻሞ ዩኒቨርሲቲ ይባላል። ግቢውን ሁሉንም ማሳየት ባልችልም ከፊል በከፊል አሳያችኋለሁ። ይሄ ምን ይላል? ኬሚካል ኢንጂነሪንግ ዲፓርትመንት ይላል። ይሄ አዲስ የተሰራ አስፋልት ነው። ቅርብ ጊዜ ነው እንደዚህ የለጠፉት። በጣም ያምራል። እዛ ጋር ደግሞ እንትን አለ። በሰፊው ባላሳያችሁም አንዳንዱን አሳያችኋለሁ። ቀስ በቀስ ሁሉንም ላሳያችሁ እችላለሁኝ። ደቡብ ውስጥ እና የሚገኝ ነው፣ ሀዲያ ዞን ውስጥ። በሩ በዚህ ነው። ወደዚህ ወደ ላይ ስንወጣ በሩ በዚህ ወደ ላይ ነው የሚወጣው። አይ ቲንክ ፀሐይ ነው። ፀሐዩ በጣም ያቃጥላል። ወደ ታች የሚገባበት በሩ ነው። አይዶን ዛት በጣም ሰፊ ነው። የት ጋ ሳይቼ የት ጋ እንደምታው ራሱ ግራ ገብቶኛል። ዝም ብዬ መሀል ላይ ነው የጀመርኩት እኔ ራሱ። ኤልቲኤቾች ናቸው መማሪያ ክላሶች፣ ኤልቲኤች ይባላሉ። እስቲ የርቆ አሳያችኋለሁ ሁሉንም ነገር። እስቲ ከቻልኩኝ ሁሉንም ለማሳየት ሞክራለሁኝ። እስቲ ግን በጣም ሰፊ ነው ውስጡ። አይዶን ዛት የት ጋ ደርሼ የት ጋ እንደምተው ራሱ። እዛ ላይ ደግሞ ፀሐዩን ራሱ አልቻልኩትም። በጣም ፀሐይ አለ። ይታያል ብዬ አስባለሁኝ። በጣም እየፈጠንኩ ነው መሰለኝ ደግሞ፣ ይቅርታ።
እነዚህ ኤሊቴች መማሪያ ክላሶች ናቸው። እስከ ላይ ያሉት እነዚህ አካባቢ ላይ የሚታየው ያ ላይብረሪ ነው፣ ናቹራል ላይብረሪ ነው። ይሄ ወደ ላይ ጎን ያለው ደግሞ ጤና ላይብረሪ ነው። አይ ቲንክ ታች ላይ ራሱ 2 ላይብረሪዎች ትቼ አልፌያለሁ። ይሄ ደግሞ ምንድነው የሚለው ኮሌጆች እንትን ነው፣ የኮሌጆች መማሪያ ቢሮቸው ነው መሰለኝ እዚህ ጋር። አይ ቲንክ ፀሐይ ስለሆነ በጣም የቸኮልኩ ነው መሰለኝ። በጣም ይቅርታ፣ ፀሐዩን አልቻልኩትም። እነዚህ ወደዛ መማሪያ ክላሶች አሉ። እንግዲህ በአንድ ቦታ ብቻ ነው እያሳያችሁ ያለሁት። ውስጥ ለውስጥ ብዙ መንገዶች አሉ። ስለ ዋቻሞ ዩኒቨርሲቲ አንዳንድ በነገራችሁ፣ በነገራችን ላይ የዋቻሞ ዩኒቨርሲቲ ሁሉም ከሁሉም ዩኒቨርሲቲ በጣም የሚሻል ነው። ዊች ሚንስ ሁሉም ዲፓርትመንት አለው። ውጤት ከሰራችሁ እንደ ውጤታችሁ ላይ ዲፔንድ ውጤት ከሰራችሁ የምትፈልጉትን ዲፓርትመንት የመግባት ቻንስ በጣም ሰፊ ነው። ሌላ የሚሰራላችሁ ነገር ከፈልጋችሁም በኮሜንት ማውራት፣ በኮሜንት ስር ብታወሩኝ እሰራላችኋለሁ ማለት ነው። እና ሁሉንም ዲፓርትመንት አለው። እናንተ የምትፈልጉትን ዲፓርትመንት ለማግኘት ጀስት ውጤት መስራት አስፈላጊ ነው። ፍሬሽማን ላይ ውጤት ከሰራችሁ የምትፈልጉትን ዲፓርትመንት ለመግባት በጣም ሰፊ ቻንስ ነው ያላችሁ ለተማሪዎች ማለት ነው። ይህን የምትመለከቱት ተማሪ ከሆናችሁ ሌላ ፍራፍሬ ነገር በጣም እዚህ ሀገር በጣም አሪፍ ነው። በጣም ፍራፍሬ ነገሮች ግሪን ፕላንቶች ትዝጉድ አሪፍ ናቸው። እዛ አካባቢ ልጆች ዋይፋይ እየተጠቀሙ ነው ያሉት። አይ ቲንክ እየፈጠንኩ ነው መሰለኝ። እኔ እያየሁ አይደለም ካሜራውን ራሱ። እኔ ዝም ብዬ ነው እንትን እያልኩ ያለሁት። ቆይ እኔ አይ ቲንክ በሩ አካባቢ ደርሼ በሌላ ቦታ እመለሳለሁ፣ አሳያችኋለሁ ብዬ ነው። ቅድም ጤና ላይብረሪ ያልኳችሁ ይሄኛው ላይብረሪ ነው። አልደረስኩበትም ነበር ቅድም። አይ ቲንክ ወደ ላይ በጣም ሰው ይበዛል። ወደ ኋላ ብመለስ አሪፍ ነው። በሩ አካባቢ ሌላ ቀን ላሳያችሁ እችላለሁ ፈቃደኛ ከሆናችሁ ብመለስ ደስ ይለኛል። ይሄ እንትን ነው ፕሬዚዳንቱ የሚኖርበት ፍሎር ነው ይሄኛው፣ የዩኒቨርሲቲ ፕሬዚዳንት። እና ይሄ ቅርብ ጊዜ ግቢው በጣም ቅርብ ጊዜ ውብ እየሆነ ነው ያለው። አሁን ቅርብ ጊዜ እያደሱት ነው ያሉት። ውስጡም በጣም ያምራል። ቲንክ ከሆነ አመት በኋላ ራሱ በጣም የሚያምር ይመስለኛል። ያላሳያችሁ ብዙ አለ፣ ብዙ ከሚባለው በላይ። አይ ቲንክ ሌላ ቀን አሳያችኋለሁ በሰፊ፣ ሌላ ቀን ላሳያችሁ እችላለሁኝ። አይ ቲንክ ግቢውን ገና እያደሱት ስለሆነ አብዛኛው ቦታ እንትን ነው፣ አፈር ነው አብዛኛው ቦታ። አንድ ቦታ የተቆፍረዋል ምናምን ሰምቲንግ እንትን እያሉ ስለሆነ ማለት ነው። የግቢውን እንትን እያደረጉ ነው፣ ውበት እየጨመሩለት ነው፣ እያደሱ ነው። ውብና ማራኪ ለማድረግ ግቢውን እንትን እያደረጉ ነው ያሉት።
ድምፄ ካልተሰማችሁ በጣም ይቅርታ። እኔ አልቻልኩም ጭራሽ ፀሐዩን። እኔ ይሄ እዚህ አካባቢ የወንዶች ዶርም ነው። ይሄ ወደ ታች እንዳለ የወንዶች ዶርም፣ ከዚህ ወደ ታች ሲል ደግሞ የሴቶች አለ። እዛ ዝቅ ብሎ ወደ ታች አይ ቲንክ እዚህ ወደ ታች ግን የወንዶች ነው። ይሄ ወንዶች እየገቡበት ያሉት ዶርም ይሄ የወንዶች ዶርም ነው። ይሄ የወንዶች ዶርም ነው እያሳየኋቸው ያለሁት አሁን። ይሄ ወደ ላይ እንትን ነው ጤና ላይ ቅድም ሶሻል እንትን ላይብረሪ ነው። ይሄኛው አሁን ማሳያችሁ የወንዶች ላይብረሪ ነው። የወንዶች ላይብረሪ ሶሪ። እዚች ጋር አንድ ላውንች አለች። ላውንቿ ትታያለች መስሎኛል። ሶሪ። የኛ ፀጉር የሚስተካከሉበት የወንዶች ፀጉር ማስተካከያ ቦታ ነው። ሌላ ቀን በሰፊው ሁሉንም ግቢውን በሙሉ ላሳያችሁ እችላለሁ ሌላ ቀን። አሁን በከፊል ላሳያችሁ እና በከፊል ደግሞ ሌላ ቀን አዘጋጅላችኋለሁ። ይቺ ላውንች ነች። ሸገር ሚኒ ማርኬት ስላለች እነዚህ የወንዶች ዶርም ነው አሁንም እየሄድኩ ያለሁት። ከዚህ ወደታች የሴቶች ዶርም ነው የሚቀጥለው። ከዚህኛው አሁን እያሳዩዋቸው ልብ ብሎክ ቀጥሎ የሴቶች ነው። ከ230 ወደ ላይ እዚህ ጋር የሴቶች ዶርም ነው። ይህ የሴቶች ዶርም ነው። እዚህ ቀጥሎ ከዚህ ወደ ታች የሴቶች ዶርም ነው የሚቀጥለው። ወደ ላይ የወንዶቹ ዶርም አለቀ ማለት ነው። ይሄ ሊቴቾች በጀርባ ላይ ነው ቅድም ያሳያችሁ። በዛ በላይኛው ዙሬ በታችኛው ዙሬ እየመጣሁ ነው ያለሁት። ኤሊቶች ጀርባቸው ነው መማሪያ ክላሶች ማለት ነው። እዚህ አካባቢ ሰው በጣም እንትን ነው፣ ክላውድ ነው አብዛኛው ሰዓት። አብዛኛዎቹ መንገዶች እንትን እያሉ አስፋልት እየተነጠፉ ስለሆነ አቧራም አለ። ይሄ እዚህ አካባቢ መዝናኛ ቦታ ነው። ሲደብራቸው ልጆች እዚህ ጋር መጥተው ይቀመጣሉ። እንደ መናፈሻ ነገር ነች። እና እንደዛ ነው። አይ ቲንክ ሙሉ ለሙሉ ባላሳይም ትንሽ ነገር እንትን ብዬ ያሳየው ይመስለኛል። ወደዚህ የሚያመጣ ነው፣ ወደ ሴቶች ዶርም የሚያመጣ አስፋልት ነው። የሴቶች ዶርም ነው እስከታች ድረስ ማለት ነው።
እዛ ጋር የሚታያችሁ ፊት ለፊት ላይ የሚታየው እንትን ነው፣ ፍሬሽ ላይብረሪ ነው። ፍሬሽ ተማሪዎች የፍሬሽ ላይብረሪ ነው እዛ ጋር ፊት ለፊታችን ያለው ማለት ነው። አይ ቲንክ ወደታች ራሱ አሁን ግማሽ ራስ መሰለኝ ወደታች ራሱ ብዙ ይቀራል። አይ ዶንት ኖ ዛት ወደታች አልሄድኩም። ይሄ ላውንጅ ነች፣ የሚታየው ላውንጅ ነው። ይሄ ኦልድ ፕሬዚዳንት ነው። ኦልድ ፕሬዚዳንት እዚህ ነበረ። ይቺ ላውንጅ ነች። ልጆች ቤተክርስቲያን እየሄዱ ነው ያሉት። ሳሩ ደስ አይልም? በስመ አብ። አይ ቲንክ ለዛሬ ይበቃናል ብዬ አስባለሁ። ሌላ ቀን በሰፊው ላሳያችሁ እችላለሁ። በጣም ወዳችኋለሁ ሳልተከታተላችሁኝ በጣም አመሰግናለሁኝ። ለዛሬ የነበረኝ ቀረጻ ይሄን ይመስላል። ነገ ወዲያ ደግሞ በሌላ እስከምመጣ ድረስ አም ሪሊ ቴንክ ዩ። በጣም አመሰግናለሁ። ለማንኛውም እወዳችኋለሁ። ቻው። አሁን ወደ